ናት ነው የምትል እናቴ ሁልጊዜ። ስለዚህ ጽጌ ፍቅረኛ ምስት ምናምን፣ ሜሪ ደግሞ እህት ናት። ኦኬ ቦይ ስንታ የሆነ ከዚህ ጋር ስንታየው ሽ ፓስቶ ሊያኔ ቦይ ሊያኔ ቦይ ተጊድ ሻሎም ሻሎም ቦይ እስቲ ሻሎም ዳኒ ልጅ ላሳየ ነው። ሊያኔ ተጊድ ሻሎም አትፈልግም ተግድ ሻሎም ኧረ ተው እንደዚህ አይናችንን በአይናችን እንይተው እኮ ኪዘር እችነት ትንሽ የዋልጅ ሶስተኛ ልጅ ምን ትመስላለች? ምን ዋልች እንዴ? እሱን አትናገሩ እንዴ? ምን አልኩ? ለሱ ለኛ መዶሻ ይሁን አልኩሽ። ጨራሽ ያለ ጥፋቴ እንዲ ምን እላለሁ? ጌታው ነሻለሁ። አቤል እንዴት ነው ወንድሜ? አማን አለሁልሽ። ዳኒሿ ሁሉ ፒስ። ልጅቷ እኮ በቃ ስለ ሜሪ አውርታ አልጠገበችም እኮ። ምርጥ እህት ነች ምናምን አለች። በጣም እውነት ነው። እንዴት ነው? በጣም ሪስፔክት ከሚባለው በላይ ክቡር ይስፋ። አንተ እንዴት ነህ ወንድሜ? ደህና ነህ? አለሁልሽ ዳኒ። የጠፋሽ ጤናሽ ደህና ነሽ? ስራ አሪፍ ነው? ጊዜ አድርጎሻል? አዎ ግን ደህና ነኝ። አይ ወደ ብድርህን መልስ ለማለት ያክል ለማስታወስ ያክል ደባል አስገብተሃል እያሉ ስሜን ታጠፋለህ አሉ። እንደ አንተ አንድ ደባል ታስገባለህ እንዳለ ብቻ ደባል እኮ አንድ ነው። ኧረ ዝም በል። ኳስ በመሬት አሉ። እንኳን ደስ አለሽ እናት። ምን አገኘሽ? ልዑል ወንድም ወይ ነጋ ጮላለሁ። በቃ ልቆስቁሰው አሁን የኔ ጌታ ወይ ዳን ስደርስበት እሺ ነው የሚባለው። እሺ ቃሎት ይፈጸም ነው የሚባለው። ነጋ ጮላለሁ። ነገ ጣጣ ጮላለሁ። ክበሩልኝ። እወዳችኋለሁ ሁላችሁም ከሜሪ እስከ ቲኮ ድረስ በመደደ ወንድሜ እኛም እንወዳለን። ክበሩልኝ። ክብረት ይስጥልኝ። ቻው ዳኒ፣ መቻችሁ። ቴንኪ ወንድሜ፣ እናመሰግናለን። አላቅም ምንም እኔ ከእውቀት ነፃ ነኝ። እንደው የምንለየው ከእውቀት ነፃ በመሆኔ ነው። ምንም አውቀው ነገር የለብን። ምንም አላውቅም። አላውቀውም። ቲኮ ማለት ነው። ምንም አውቀው ነገር የለም ያለሽ እስቲ ምን አሁን አትመቺኝ። እንግዲህ ምን ታመጫለሽ? እስቲ በዚህ ውስጥ መቺኝ እንደው ያለ እስኪ ጥፊትን ማች እንደው ያለን አሁን በስልክ ውስጥ ማን ይበራሻል? አሁንማ እኮ ፊቴ ራሱ ለምዷል። በቃ ኖርማል ነው እንዲ አሁን ፊቴ ራሱ ለመደ በጥፊ ምንም ጠዋት ፀጉሩ ስኬት ይትችል ጌታ ሆይ ይኸው ገብተሻል፣ ሀሳብ አለኝ ብለሻል። ግቢና ሀሳብሽን ንገሪኝ። ሜሪ ልቡ አልበዛም እንዴ? አንቺ ስንት ልብን የተሰጠሽ? የሰው ልጅ አንድ ልብን ያለው 1 2 3 4 5 6 7 ከላይ ያሉትን ስለ አልቆጠርኳቸውም። 12 ቲኮ 12 ተሰጥቷል።
ቴንክ ዩ ዳኒ። አረ ያሉ የሚሰጠው ሜሪ ነች ሰጠች። አስራ ሁለት ልብ የሰጠች አንድ አይደለም 12 ልብ ሜሪ ሹ እኔ ምን አውቃለሁ? በምንድን ነው ነፍስሽ ሜሪ? ለእኛ ለሰው ልጅ አንድ ነፍስ አንድ ልብ የተሰጠን አንቺ 12 ወይ መታደል። ለነገሩ ከሰጪው በላይ ተቀባዩ ነው እድለኛ። አፈር ብላ ምን በወጣኝ ይኸው ኑድል አለ ወይ? ዛሬ ፕሮግራም አለ እንዴ? የት ላይቭ ላይ ጌም ጭምታለሁ። አይገኒ ማርያምን ጋይስ ደብልታብ እያደረጋችሁ እንዲ ለምንድን ነው ጌታ ሆይ የገባችሁ ታዲያ ካላወራሽ እንዲ? አንድ ዳኒ ኔትወርክ ይሆናል። 2 ኔትወርክ ይሆናል። በቃ ኔትወርክ ሊሆን ይችላል። ምን ይባላል አሁን ጋይስ? ኔትወርክ አልሰራላችሁ ተናጥበሉ ገብታችሁ ዝም ብላችሁ ቁጭ የምትሉ ምን ይባላል አሁን? እንዲ ጁኒየር ዌልካም መረቅ ነው ዳኒ እመቤቴን አልገባኝም ነበርና ትመረቅ ነው ደስ ይላል። ሉሊ አዲስ ሰው አንተ ትመረቃለን፣ ይመረቃሉ። ምላክልኝ ሉል አሁን ኔክስት ዊክ ታይኛለህ። እንደዚህ ብዬ ነው በጣም ጠብቀኝ። ኧረ ሰው በእናትህ ሁሌ ነው እኮ እንደዚህ። አሁን ደግሞ ነገ መጀመሪያ ሰኞ ሄደ